የዓለማችንን ትልቅ ኃይል ብሪቴናውያን በባህር ላይ ውጊያ ያንቀጠቀጠችው እንዲሁም የተባበሩት አረብ ኤምሬት ሲመሰረቱ እኔ አልቀላቀልም ብላ እምቢ ያለችው አስቸጋሪና እልከኛ ከተማዋ ማን እንደሆነች ታውቃላችሁ? እንግዲህ አሁን ካላወቃችኋት ልንገራችሁ። ሰባተኛዋና የመጨረሻዋ ዩናይትድ አረብ ኤምሬትን የተቀላቀለችው ራስ አል ካማህ ናት። በዛሬ የዩናይትድ አረብ ኤምሬት ታሪክና ሚስጥር የምናይበት ተከታታይ ዶክመንተሪ ቪዲዮአችን የመጨረሻ ቪዲዮአችን የምትሆነው ስለዚች የጀግኖች ምድር ያላትና እንዲሁም የመናፍስት ከተማ ጎስት ታውን በመባል የሚታወቁ እና በዓለማችን ላይ ትልቁ ዚፕ ላይን መጫወቻ ስለሚገኝበት ተራራማ የሆነችዋ ግዛት በሚስጥርና በዲቴል እናያለን። ዝግጁ ከሆናችሁ እንጀምር። ወደ ራስ አል ካማህ የተባለችው ግዛት ወይ ከተማ ስንገባ በመጀመሪያ የምናገኘው ታላቅ የታሪክ ምስክር አልጃዚራ አልሐምራ በመባል የሚታወቀው ጥንታዊ ቦታ ነው። ቤተሰብ ይህ ቦታ ከምነግራችሁ በላይ እጅግ ትልቅና ስፋት ያለው ሰፈር ነው። የዚህ አልጃዚራ አልሐምራ የተባለ ትልቅ የሰፈር ምን አይነት ስም ነው ካላችሁኝ ትርጉሙን ልንገራችሁ። ቀይ ደሴት ማለት ነው። ምክንያቱም ቤተሰብ ድሮ ይህ ቦታ መሬቱ በቀይ አፈር የተሸፈነና እንዲሁም በባህር የተከበበ እውነተኛና ትክክለኛ ደሴት ነበር። የከተማው ህዝቦችም ቤተሰብ በዚህ ደሴት ላይ በሚያስገርም ሁኔታ በዚህ ደሴት ላይ ሆነው ከኮረላ ድንጋይና እንዲሁም ጭቃ ቤቶች፣ መስጊዶች እንዲሁም የተለያየ ስፍራዎች መስርተው ይኖሩ ነበር ለዘመናት። ኢቭን ሳይቀር ቤተሰብ በዚህ ደሴት ላይ እንቁ በማጥመድ እጅግ የበለጸገች ሀገር መስርተው ይኖሩ ነበር። ነገር ግን ዛሬ ይህ ቦታ ማለትም በ2026 አሁን ባለንበት ጊዜ ጎስት ታውን ወይም የመናፍስት ከተማ በመባል ይታወቃል። ቆይ ግን እንዴት እቺ የበለጸገች የእንቁ ከተማ በአንድ ጊዜ ወይ ሙሉ በሙሉ ባዶ ልትሆን ትችላለች? ታሪኩ እንዲህ ነው የሚጀምረው። በፈረንጆቹ አቆጣጠር በ1950ዎቹ ማጠቃያ ላይ በጎረቤቶቻቸው አቡዳቢ፣ ዱባይ እንዲሁም ሌሎች ኤምሬቶች ላይ ከፍተኛ የሚባል ደረጃና ኃይለኛ ነዳጅ መገኘት ተጀመረ። እንዲሁም የአቡዳቢ የዱባይ ሂስትሪን ካላያችሁ ገብታችሁ ቼክ አድርጉት። በዚህ ዘመን ነበር የሁላቸውም ነዳጅና ሀብት መምጣት የጀመረው። ከዛም ያው እንደሚታወቀው አቡዳቢና ዱባይ ላይ ነዳጅ ከተገኘ በኋላ ከተሞቹ በፍጥነትና በአስቸኳይ ዘመናዊ መሆን ጀመሩ። እንዲሁም እንደሚታወቀው ዱባይ የቢዝነስና በጣም የቱሪስት ሀገር ሆናለች። አቡዳቢ በነዳጅ ቁጥር 1 ሆናለች ከዩናይትድ አረብ ኤምሬት። በዚህም ጊዜ ነው ታዲያ የዚች የደሴቷ ነዋሪዎች ወይም ህዝቦች በዚህ ትንሽ የደሴት ላይ ማለትም በሀገራችን ላይ እንቁ ትሬዲንግ እና ሌላ አስቸጋሪ የጉልበት ስራ ከምንሰራ በነዳጅ የከበሩትን አቡዳቢ እና ዱባይ እንዲሁም ሌሎች ኤምሬቶችን ፍለጋና የተሻለ ህይወት ዘመናዊ ስራ ለማግኘት ሲሉ ቀስ በቀስ ከሀገራቸው ማለትም ከዚህ ደሴት መሰደድ ጀመሩ። እንዲሁም ከዩናይትድ አረብ ኤምሬት መካከል አንዷ የሆነችው ዱባይ በዓለም ደረጃ ስሟ ሲጠራና ስትገን የዚህ ደሴት ነዋሪዎች ሙሉ በሙሉ ከሀገራቸው ወጥተው ወደ ዱባይና ወደ አቡዳቢ በፍጥነት ተሰደዱ። ሙሉ በሙሉ የደሴቱ ውሃም እያለቀ ባህሩም እየደረቀ መሬቱም ባዶ ሆነ። ታዲያ ይህች ህዝቦቿ ሙሉ በሙሉ ጥለዋት የሄዱ ከተማ ዛሬ በዚህ ሰዓት ያረጁ መስጊዶችና እንዲሁም በኮረላ ድንጋይ የተሰሩ ቤቶች ፍርስራሽ ብቻ ሆና ድሮ የነበረውን ጥንታዊ ህይወት የምታሳይ ሚስጥራዊት የመስህብ ቱሪስት ሆና ቀርታለች። ለዛም ነው ይሄ ቦታ ወይም ይሄ ከተማ በአሁኑ ሰዓት ጎስት ታውን ወይም የመናፍስት ከተማ እየተባለ የሚጠራው ሙሉ በሙሉ ባዶ ሆኗል። ታዲያ ይህችን ጥንታዊትና እምቢተኛ የነበረችው ከተማ ከፍርስራሽና ከወዳደቁ ቤቶች አውጥተው ዛሬ ወዳለንበት የቱሪስትና የዘመናዊ ማማ የሰቀሏት ማናቸው ወይ ማን ነው? እዚህ ጋር ነው እንግዲህ በዓለም ታሪክ ረጅም ስልጣን የገዙት ታላቁ መሪ ታሪክ የሚጀምረው። የራስ አል ካማህ የአሁኑ መሪ ሼክ ሳዑድ አባቱ የነበሩት ሼክ ሳቅር ቢን ሙሐመድ አልቃስሚ ይባላሉ። እሳቸው ወደ ስልጣን የመጡት በፈረንጆቹ አቆጣጠር በጃንዋሪ 1948 ዓ.ም ነበር። ታዲያ ይህ መሪ ሀገሪቱን እስከ ጥቅምት 2010 ዓ.ም ድረስ ለረጅም የሚባል ደረጃ ለ62 ዓመታት መርቷል። ኢማጂን ከ1948 እስከ 2010 በውስጡ ያለው ቁጥሮች ቤተሰብ ይሄ ሰውዬ ራስ አል ካማህን ለ62 ዓመታት መርቷል። ከዩናይትድ አረብ ኤምሬት ከሰባቶቹ ትልቅና ረጅም ዕድሜ ስልጣን ላይ የቆየው ይሄ መሪ ነው። ስሙም ላስታውሳችሁ ሼክ ሳቅር ቢን ሙሐመድ አልቃስሚ ይባላል። ታዲያም እሳቸው ካረፉ በኋላ ነው ልጃቸው የሆነው ሼክ ሳዑድ ቢን ሳቅር አልቃስሚ ጥቅምት 27 2010 ዓ.ም ስልጣኑን የተረከበው። ታዲያም ሼክ ሳዑድ ማለትም የራስ አል ካማህ የአሁኑ መሪ ወደ ስልጣኑ ሲመጣ አንድ ትልቅ ነገር ወሰነ። አቡዳቢ በነዳጅ፣ ዱባይ በንግድ እንዲሁም ፋጃይራ በተራራማ ግዛቷ ሲመሩ ራስ አል ካማህ ደግሞ የኤምሬትስ የጀብዱ እንዲሁም የተራራ ቱሪስት መናኸሪያ መሆን አለባት ብሎ ወሰነ። ያው እንደሚታወቀው ቤተሰብ አንድ መንግስት ወይ አንድ ገዢ ወደ ስልጣን ሲመጣ አዲስ ነገር ማድረግ አለበት፣ ሀገሪቷን ማበልጸግ እንዲሁም የተለያየ
እንደዛ ማለት ነው። በዚህ ስትራቴጂ ምክንያት ነው እንግዲህ ራስ አልከማ በዓለም አቀፍ የቱሪስት መናኸሪያ ወይም ተወዳጅ የሆነችው። በከተማዋ ውስጥ በተባበሩት አረብ ኤምሬቶች ውስጥ እጅግና በጣም ግዙፍ ተራራ ይገኛል። እንግዲህ ስሙም ጀበል ጃይዝ ይባላል። ይሄ ተራራ ቁመቱ ከባህር ጥልቀት በላይ 1934 ሜትር ይደርሳል። ኢማጂን 1934 ሜትር አስቡት ቤተሰብ። ለዛም ነው በዩናይትድ አረብ ኤምሬቶች ከፍተኛው ተራራ የሆነው። በዚህ ተራራ አናት ላይ ደግሞ ጀበል ጃይዝ ፍላይት የተባለ በዓለማችን ላይ እጅግ ከፍተኛውና ረጅሙ መዝናኛ ዚፕላይን ተመስርቷል። ዚፕላይን ማለት ቤተሰብ መዝናኛ ነው። እንዲሁም ብዙ ቲክቶክ ላይ አይታችሁት ይሆናል። እንዲሁም እንዲህ በጎኔ በምታዩት ማለት ነው እንደዛ ማለት ነው ዚፕላይን። ይህ መዝናኛ ዚፕላይን ቤተሰብ በጊነስ ወርልድ ሪከርድ ላይ በአንደኝነት ደረጃ ተቀምጧል። ጀበል ጃይዝ ፍላይትን ይበልጣል ተብሎ የተመሰረተው አዲሱ በደቡብ አፍሪካ ከይስሪ የተባለ አዲስ ዚፕላይን ቢከፈትም ነገር ግን በይፋ በጊነስ ወርልድ ሪከርድ ላይ እስካሁን ድረስ ማለትም እስከ 2026 የአንደኝነትን ደረጃ ክብር ይዞ የሚገኘው ጀበል ጃይዝ ፍላይት የራስ አልከማ ነው። ባጭሩ ቤተሰብ ራስ አልከማ ከጥንታዊ ተራሮቿ ጀምራ ዛሬ ላይ ደግሞ እጅግ ረጅም በሆኑ ተራሮቿ ዓለምን ጉድ የምታስብልና ድንቅ ከተማ መሆን ችላለች እና ራስ አልከማ ቤተሰብ በዚህ ሰዓት ዘመናዊትና የመዝናኛ ሀገር ለመሆን በቅታለች። እንግዲህ ቤተሰቦቼ ከአቡዳቢ ጀምረን በዱባይ፣ በሻርጃ፣ በአጅማን፣ በኡም-አል-ቁወይን እና በፋጃይራ ሰንጥቀን አልፈን እዚህኛው ቪዲዮ ላይ ራስ አልከማ ያጠናቀቅነው ተከታታይ ዶክመንተሪ ቪዲዮችን በዚህ መልኩ ጨርሰናል እና እያንዳንዱ ኤምሬቶች የራሳቸው ችግር፣ የራሳቸው ሀብት፣ የራሳቸው ኢኮኖሚ፣ የራሳቸው ብልሃት አለው። ኤኒዌይስ እንደተማራችሁበት አልጠራጠርም። እናም በዚህ ቻናል ሌላ በጣም ብዙ ታሪኮችና ብዙ የሀገራትን እንዳስሳለን። ፋሚሊያስ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አቤል ነኝ። በያላችሁበት ሲዩ